ሰላም ጤና ይስጥልን የተከበራችሁ አድማጮቻችን፣ ዛሬም እንደወትሮ አዳዲስና ወቅታዊ መረጃዎችን ወደ እናንተ ይዘን ቀርበናል። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ። ኤርትራ በኢትዮጵያ ላይ አዲስ ክስ አሰምታለች። የኤርትራ ማስታወቂያ ሚኒስትር የማነ ገብረ መስቀል እንዳሉት የኢትዮጵያ መንግስት የባህር በር ከማግኘት አልፎ የኤርትራን ነጻነት የመቀልበስ ፍላጎት በግልጽ አሳይተዋል ብለዋል። ሚኒስትሩ አክለውም ኢትዮጵያ የባህር በር ከማግኘቱ አልፎ ኤርትራን በትጥቅ ትግል ያገኘችውን ነጻነት የመቀልበስ ፍላጎቱን በግልጽ እንዳሳየም ተናግረዋል። የኢትዮጵያ መንግስት ባለፉት 2 ዓመታት በኢትዮ ኤርትራ መካከል ውጥረት ለመፍጠርና ግጭት ለመቀስቀስ እየጣረ እንደሚገኝም ገልጿል። ለዚህ ችግር መፍትሄ በቅን ልቦና ዓለም አቀፍ ሕግና የጎረቤት የግዛት አንድነትን ሉዓላዊነትን ማክበር እንደሚገባም አብራርተዋል። ፕሬዝዳንት ኢሳያስና ጠቅላይ ሚኒስትር አብይ ከ7 ዓመታት በፊት አስመራ ላይ የተፈራረሙት የሰላም ስምምነት በሁለቱ ሀገራት መካከል ግጭት ማብቃቱን የሚያበስር እንደነበረም አስታውሰዋል። ሆኖም የኢትዮጵያ መንግስት እንደ ቀደምቶቹ የተሳታፊነት ፖሊሲ በመከተል ስምምነቱን በቀጣይ ሊያሰፍነው የነበረውን መረጋጋትና ትብብር ማክሸፉን ሚኒስትሩ ወቅሰዋል። የኢትዮጵያ መንግስት በኤርትራ ላይ ጦር በማሳበቅ ብሔራዊ ስሜትን ለማነሳሳት በመገናኛ ብዙሃን አማካኝነት የሚያደርገውን ዘመቻ ተጠናክሮ ቀጥሏል ስለም ኤርትራ በማስታወቂያ ሚኒስትሯ በኩል አስታውቃለች። የውጭ ጉዳይ ሚኒስትር ጌዲዮን ጢሞቴዎስ ባሳለፍነው ሳምንት በአዲስ አበባ ዩኒቨርሲቲ በተዘጋጀ አንድ መድረክ ላይ ኢትዮጵያ ከኤርትራ ጋር የጀመረችውን የዲፕሎማሲ ፖሊሲዎችን ሙሉ ለሙሉ ካሽፏል ማለታቸውን ይታወሳል። ኤርትራ በኢትዮጵያ የውስጥ ጉዳይ ላይ በቀጥታ መሳተፍ እንደ መብት ትቆጠራለች ያሉት ሚኒስትሩም ባለፉት ዓመታት ሲደረግ የነበረው የውጭ ግንኙነት ጥረትም አልተሳካም ብለዋል። ከዚሁ ጋር በተያያዘ ኤርትራ ውስጥ ነውጥ ተጀምሯል። ኢትዮጵያን ለመረበሽ በግብጽ የተሸጠው ሻዕቢያ ራሱ ተሸብሯል። በወደብ ጉዳይ ላይ አብሮ ለመስራትና በውይይት ስለመፍታት የኢትዮጵያ መንግስት ሲያወራ የግብጽ ተቀጣሪ የሻዕቢያ መሪ የጃጀው ኢሳያስ ስለ ወደብ አጠቃቀም ሕግ ማውራት ስለማያውቅና ግብጽ ስለማትፈቅድለት ስለ ኢትዮጵያ የውስጥ ችግር በማውራት ነገሩን ያደባብስ ነበር። ስለ ወደቡ አጠቃቀም ዓለም አቀፋዊ ሕግ ካወራ አሰብን ለኢትዮጵያ ማስረከቡ ስለሆነም ባንዶቻችን ጭምር ስለ ወደቡ እንዳይነሳም እየዘመተ ስለ ውስጥ ግጭት ያወሩ ነበር። የሚገርመው የውስጥ ግጭቱ በውስጥ የሚመራ መሆኑ ነው። ይህ ኢትዮጵያ ላይ ጸብ ለመጫር በግብጽ አማካኝነት የተቀመጠው አሸንጉሊት ሰውዬ አሁን በገዛ ሜዳ ነውጥ ተነስቶበታል። ኢሳያስ ውረድ የሚል የህዝብ ድምፅ ተሰምቶበታል። ኃይለኛው የሆነው ህዝብ ቁጣ እያሰማ ነው። ህዝቡ ተሰዶ ከማለቁ በፊት የቀሩት መቋም ጀምረዋል። ኢትዮጵያን ለመረበሽ በግብጽ የተቀጠረው ይህ የሻዕቢያ መሪ አሁን ራሱ ተሸብሯል፣ ጭንቅ ውስጥ ገብቷል። ሰውየውን ጠቅልለው ወደ ቀይ ባህር ወርውረው አዲስ ኤርትራን የምትወልድበት ጊዜ ቅርብ ነው። በሌላ ዜና ሰሞኑን በተከሰተው በማርባርገር ቫይረስ ህይወታቸው ያለፉ ሰዎች አስክሬን ለቤተሰብ አይሰጥም ተባለ። በሽታው በንክክ የሚተላለፍ በመሆኑ ህይወታቸው ያለፉ ሰዎች አስክሬን ለቤተሰቦቻቸው እንደማይሰጥ ተገልጿል። ህይወታቸው ካለፈ በኋላ አስክሬኑን የማይታጠብ በመሆኑ የተገለጸ ሲሆን ደህንነቱ በተጠበቀ መንገድ የቀብር ስነ ስርዓታቸው ይፈጸማል ተብሏል። ቀብር የፈጸመባቸው ቦታዎች በደንብ መጠበቅ እንዳለባቸውም ተገልጿል። ማህበረሰቡ የበሽታውን ከባድነት ተረድቶ ይህን ውሳኔ መቀበልና መተባበር አለበትም ተብሏል። በሌላ በኩል ቫይረሱ በወንድ የዘር ፈሳሽ ውስጥ ለ1 ዓመት ጊዜ የሚቆይ በመሆኑ ከህመሙ ያጋገሙ ሰዎች ልቅ የሆነ ግብረ ስጋ ግንኙነት ከማድረግ መቆጠብ አለባቸውም ተብሏል። ተገቢው ክትትልና ሕክምና ተደርጎለት የዳነ ሰው በሽታውን ማስተላለፍ አይችልም። እንደ ኮሮና ቫይረስ በአየር ይተላለፋል የሚል የተዛባ አመለካከት መኖሩን የተገለጸ ሲሆን ህመሙ በአየር የማይተላለፍ ነውም ተብሏል። ህመሙ በንክክ የሚተላለፍ በመሆኑ ህመሙ ካለባቸው ሰዎች ጋር ያለን ግንኙነት ከንክኪ የራቀ መሆን እንዳለበትም ተገልጿል። ማርባርግ እንደ ኮቪድ በአየር የሚተላለፍ ባይሆንም ከኮቪድ በበለጠ ህይወት የሚነጥቅ ነውም ተብሏል። እንደ ወረርሽኙ ክብደት የሞት ምጣኔ ከ4 እስከ 80 በመቶ ይደርሳል። በኢትዮጵያ 33 ሰዎች ተመርምረው 6 ሰዎች ህመሙ የተገኘባቸው ሲሆን 3ቱ ህይወታቸው ሲያልፍ 3ቱ ደግሞ በህይወት እንዳሉ የጤና ጥበቃ ሚኒስቴር ዋቢ አድርጎ ኢትዮ ኤፍኤም ዘግቧል። ይህ መረጃ ያገኘነው ጤና ሚኒስቴር ከህብረተሰብ ጤና ኢንስቲትዩት ጋር በመተባበር በማርባርግ በሽታ ምንነት ዙሪያ ለሚዲያ ባለሙያዎች ባዘጋጀው የግንዛቤ ማስጨበጫ ስልጠና ላይ ነው። በሌላ ዜና በዶክተር አንዱዓለም ዳኜ ግድያ የተከሰሰው ሰው የ25 ዓመት ጽኑ እስራት ተፈረደበት። በባህር ዳር ዩኒቨርሲቲ በሕክምና ጤና ሳይንስ ኮሌጅ ስር የሚገኘው የጥበብ ጊዮን ስፔሻላይዝ ሆስፒታል የቀዶ ሕክምና ክፍል
ዳይሬክተር የነበሩት ዶክተር አንዱዓለም ዳኜ መገደሉን አረጋግጫለሁ ባለው ግለሰብ ላይ በ25 ዓመት ጽኑ እስራት መቅጣቱን የባህር ዳር አካባቢ ከፍተኛ ፍርድ ቤት አስታወቀ። ፍርድ ቤቱ ዛሬ በዋለው ችሎት እሱ ባለው ነበር የተባለው ግለሰብ ጥር 24 2017 ዓ.ም ከምሽቱ 1 ሰዓት ተኩል ገደማ በከተማው 7 ቆሻ ተብሎ በሚጠራው ስፍራ ዶክተሩ እያሽከረከረ በነበረበት መኪና ላይ 2 ጊዜ በመተኮስ መግደልን የወንጀል መፈጻሚ ለማግኘት በተቋቋመው ግብረ ኃይል በኩል በተገኘው መረጃና ማስረጃ መሰረት ውሳኔው ማስተላለፉን ገልጿል። በዕለቱ ዶክተር አንዱዓለም ከፈለገ ሕይወት ሆስፒታል ለታካሚዎቻቸው የቀዶ ሕክምና አገልግሎት ሲሰጡ አምሽተው ጥበብ ጊዮን ስፔሻላይዝድ ሆስፒታል ወደሚገኘው መኖሪያ ቤታቸው የሄዱ በነበሩበት ወቅት በሚያሽከረክሩት መኪና ላይ በቀኝ በኩል በተተኮሰ ጥይት መገደላቸውን በወቅቱ ፖሊስ መረጃ ይፋ ማድረጉን ይታወሳል። ፖሊስ በዚህ የምርመራ ሂደት ከክልሉ ፖሊስ ዋና መምሪያና ከከተማ አስተዳደሩ የምርመራ ቡድን ተዋቅሮ መረጃና ማስረጃዎችን በመሰብሰብ የወንጀሉ አፈጻሚና ፈጻሚውን ማወቅ እንደተቻለም ይፋ አድርጎ ነበር። ፍርድ ቤቱም የቀረቡለትን የምርመራ ውጤቶች መሰረት በማድረግ በዛሬው ዕለት በዋለው ችሎት ወንጀሉን በፈጸመው ግለሰብ እሱ ባለው ነበር የ25 ዓመት ጽኑ እስራት ወስኖበታል። ዶክተሩ በተገደሉበት ምሽት በተመሳሳይ በሌላ ሕክምና ዶክተር ላይ ጥይት በመተኮስ የመኪናውን አካል በመምታት የግድያ ወንጀል ሙከራ ስለማድረጉም ፍርድ ቤቱ አስመልክቷል።